ዓለማችን በሺህ የሚቆጠሩ ድምጾች፣ ቀለማትና ትርክቶች የተሞላች ናት። ነገር ግን እውነተኛው ሰላም የሚገኘው ወደ ውጭ በሚታየው ሳይሆን ወደ ውስጥ በሚሰማው ድምፅ ነው። ዓይናችን የሚያየው፣ ጆሮአችን የሚሰማውና ስሜታችን የሚያስተናግደው ሁሉ የነፍሳችንን በር ያንኳኳል። ታዲያ እነዚህን የስሜት መግቢያዎች እንዴት እንቆጣጠራቸው? መንፈሳችንስ እንዳይረበሽ እንዴት ልጓም እናበጅለት? ዛሬ ከስሜት ሕዋሳቶቻችን መካከል ዓይንን በመግራት ረብሻ የሌለበትን መንፈሳዊ ማንነት እንዴት መገንባት እንደምንችል በጋራ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የስሜት ሕዋሳትን መቆጣጠር። ባህታዊ ቴዎፋን የሰውን ነፍስ በንጉሥ የሚመስለው ሲሆን ሥጋውን ደግሞ በንጉሡ ቤተ መንግሥት ይመስለዋል። ይህ ቤተ መንግሥት 5 መስኮቶችና 1 በር አለው። እነዚህ 5 መስኮቶች 5ቱ የስሜት ሕዋሳት ናቸው። በሩ ደግሞ አእምሮ ነው። ጠላት በመስኮትና በበር ካልሆነ በየትም ሊገባ አይችልም። እነዚህ ከተዘጉ ጠላት ለመግባት አይችልም። በእነዚህ መስኮቶች ማለትም የስሜት ሕዋሳት የኃጢአት ነጋዴ ዲያብሎስ ልዩ ልዩ ልምምዶችንና ነፍስን የሚያስደስቱ ስሜቶችን ያመጣል። በዚህም የተነሳ ነፍስ እርካታን ጠቅልላ ትይዛለች። ከዚያም ይህን እርካታ እንደ ዋና መልካም ነገርና እንደ ግብ መቁጠር ትጀምራለች። በዚህ መንገድ ነገሩ ይገለበጥና ነፍስ እግዚአብሔርን መፈለግ ትታ ደስታን መሻት ትጀምራለች። መንፈሳዊውን ፍጹምነት መንገድ ለመጀመር የሚፈልግ ሰው ትክክለኛውን የሕይወት ቅደም ተከተል ዳግም ሊመሰርት ይገባዋል። ይህም በደስታ ከመዋጥ ይልቅ እረፍትን ከአምላክ መፈለግ ነው። ትግሉ ረጅምና አስቸጋሪ ቢሆንም አንዳንድ ጊዜ ይህን ውሳኔ እንወስናለን። ለዓመታት ራስን ከማስደሰት ጋር ከኖሩ በኋላ ነፍስን ከክፉ ማዕድ ማላቀቅ አስቸጋሪና ዓመታትን የሚጠይቅ ነው። አንድ ሰው ነገሮችን በተገቢው መንገድ የማካሄድ ፍላጎቱን ለማሳካት ስሜትን መግዛት ወሳኝ ነገር ነው። እያንዳንዱ ስሜት አስደሳች ሊሆንም ላይሆንም ይችላል። ነፍስ በሚያስደስቱ ነገሮች ልትደሰትና ሱስ ልታደርግ ትችላለች። በቆይታም ሁልጊዜ እነዚያን ደስታዎች መመኘት ትጀምራለች። በዚህ መንገድ እያንዳንዱ ስሜት ለነፍሳችን በርካታ ምኞቶችንና ለመላቀቅ የሚያስቸግሩ ልማዶችን እንድታውቅ ያደርጋል። እነዚህ ምኞቶች በነፍሳችን ውስጥ ተዳፍነው ይቆዩና የምንመኘውን ነገር ዳግመኛ የምናገኝበት አጋጣሚ ሲመጣ ይቀሰቀሳሉ። ይህ ስሜት አንድ ጊዜ ከተቀሰቀሰ በኋላ ቅዱስ ያዕቆብ እንደተናገረው በድግግሞሽ መታሰር ይጀምራል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል መጽሐፍ ቅዱስ። በዚህም የኤርምያስ ትንቢት ተፈጸመ። ሞት ወደ መስኮታችን ደርሷል፣ ወደ አዳራሻችንም ውስጥ ገብቷል። ይህም ማለት ሞት በስሜቶቻችን ውስጥ አልፎ ወደ ነፍሳችን ይገባል ማለት ነው። ስሜትን መግዛት 2 እጥፍ ጠቀሜታ ያለው ነገር ነው። ስሜታችንን የምንጠብቀው በጎጂ ነገሮች ከመማረክ ከመወሰድ ብቻ አይደለም። ይልቁንም በእያንዳንዱ ፍጥረትና በእያንዳንዱ ነገር ስሜታችን እንዲማረክና እንዲመሰጥ ማድረግም አለብን። ዓይንን መቆጣጠር። ዓይኖቻችንን እንድንቆጣጠር የሚያዝዙን በርካታ የመጽሐፍ ቅዱስ ጥቅሶች አሉ። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነት ሁሉ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ? ማቴዎስ 6 ቁጥር 22። ቀኝ ዓይንህም ብታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻልሃልና። ማቴዎስ 5 ቁጥር 29። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። ማቴዎስ 5 ቁጥር 28። በጥንት ዘመን ዓይንን ክፉ ከማየት ንጹሕ ማድረግ ያን ያህል የሚያስቸግር ነገር አልነበረም። በዚያን ዘመን ሴቶች በሥርዓት የሚለብሱና የሚሸፈኑ ስለነበሩ ወደ ሴት አይታ አትመኝ የሚለውን ትእዛዝ ለመከተል አያስቸግርም ነበር። ዛሬ ግን ዓይንን ከእነዚህ አጋጣሚዎች መጠበቅ አስቸጋሪ ነው። ያለባበስ ሥርዓቱ ስለተበላሸ ብቻ አይደለም። ዲያብሎስ ለዓይኖቻችን ርኩሰትን ለማስተዋወቅ የሚያቀርብልን ብዙ መንገድ ስላለ ነው። በዚህ ዘመን መጻሕፍትና መጽሔቶች ለዝሙት በሚያነሳሱ ምስሎች የተሞሉ ናቸው። ህብረተሰቡም ቀስ በቀስ እነዚህን ነገሮች ማየት እንግዳ የማይሆንበት ነገር እየሆነ መጥቷል። እንግዲያውም የበለጠ ግልጥ ለሆኑ የዝሙት ምስሎች ፍላጎቱን እያሳየ ነው። ወደ ገበያ ስትወጡ ዓይኖቻችሁ ከየአቅጣጫው በተሰቀሉ እርቃን በሚያሳዩ አጸያፊ ምስሎች ይያዛሉ። በልብሶች መሸጫም ልብሶች የሚተዋወቁበት መንገድ ሌላው ዓይንን የሚፈታተን እይታ ሆኗል። በገበያ ማዕከል ሕንፃዎች መካከል ስትሄዱ
የማሳያ መስኮቶች የውስጥ ልብሶችን በሚያስተዋውቁ የእርቃን ምስሎች ተሞልቶ ታገኟቸዋላችሁ። ይህም ብቻ አይደለም። አንዳንድ መሸጫዎች በሰው መልክ በተሰሩ አሻንጉሊቶች ተለብሰው ይታያሉ። በየአደባባዩና በመጓጓዣ ስፍራዎች በሚሰቀሉ ማስታወቂያዎች ዓይንን በክፉ እይታዎች በሚያሳድፉ፣ ዓይኖቹ ኃጢአትን ለሚናፍቁ ሰው ደግሞ ሊያስደስቱ በሚችሉ ነገሮች የተሞሉ ሆነዋል። ቴሌቪዥን ደግሞ እነዚህን እይታዎች የበለጠ ሕይወት ሰጥቶ እንድንመለከታቸው ያደርጋል። ከሚታዩት ፊልሞችም ውስጥ ሌላው ቀርቶ በካርቱን ፊልሞችም ጭምር ወደ ዝሙት የሚያመራ ትዕይንት የሌለባቸውን ማግኘት የማይታሰብ ሆኗል። ኢንተርኔት ደግሞ ከቴሌቪዥን የሚስተካከል እንዲያውም የሚበልጥ ወደ ኃጢአት የሚመሩ እይታዎች አቅራቢ ሆኗል። እነዚህም በነውር የተሞሉ ነገሮች የማየትን ልማድ ለመላቀቅ መጽሐፍ ቅዱስ የሚነግረን ነገር ላይ ማተኮር ይገባል። ኦሪት ዘፍጥረት እንዲህ ይለናል፣ የእግዚአብሔር ልጆችም የሰዎች ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። ውጤቱም ጥፋት እንደነበር ተነግሮናል። እግዚአብሔርም የፈጠሩትን ሰው ከምድር ላይ አጠፋለሁ፣ ሴትን አይቶ መመኘትም የሰውን ልጅ ለጥፋት አደረሰው። ዓይናችን አንድ ነገር ያለ ገደብ በአድናቆት እንዲመለከት መፍቀድ ምን ያህል አደገኛ መሆኑን የዳዊት ታሪክ ያስታውሰናል። በግዴለሽነት ዓይኑን ከማየት አለመከልከሉ መዝሙረኛውን ወይንም የመዝሙር አደራሲውን ቅዱስ ዳዊት ወደ ዘማዩና ነፍሰ ገዳይነት ቀየረው። በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ላይ ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። መልእክተኞችም ልኮ አስመጣት፣ ከእርሷም ጋር ተኛ። ጽንስ ለማሳሳት ባሏን አስመጥቶ አልሆን ሲለው በደብዳቤው ኦርዮን ጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት፣ ተመትቶም ይሞት ዘንድ ከኋላው ሽሹ ብሎ ጻፈ። ኦርዮም ደግሞ ሞተ ይላል መጽሐፍ ቅዱስ። ከላይ ካየናቸው የዓይን ፈተናዎች ጋር አንድ ሰው እስከ ደም ድረስ መጋደል አለበት። ይህ ተጋድሎ አስቸጋሪ ቢሆንም ለድህነት ግን የግድ አስፈላጊ ነው። ሌላ ነገሮችን ለመግዛት ብለን በምንሄድበት ገበያ ወይም በመንገድ ላይ እንዲህ አይነት ነገሮች ማጋጠማቸው እንዳለ ሆኖ ሌላው ጉዳይ ደግሞ እንዲህ ያሉት እይታዎች ፍለጋም መውጣት ነው። ከቴሌቪዥንም ሆነ ከኢንተርኔት የዝሙት ምስሎችን መመልከትና ለዝሙት የሚገፋፉ ፊልሞችን መከራየትና ለዝሙት የሚያነሳሱ መጽሔቶችን መግዛት ደግሞ ከላይ ካየናቸው የከፋ ነው። ቅጣቱም ከዚያኛው የከፋ ነው። በእውከት የተሞሉ ትዕይንቶችን መመልከትም ሌላው ኃጢአት ነው። አብዛኞቹ መዝናኛ ፊልሞች ያለአንዳች ብጥብጥና ሁከት አይሰሩም። የሕፃናት ፊልሞች እንኳን በጠብና ፍልሚያ የታጀቡ ናቸው። በርካታ ስፖርታዊ ውድድሮች ጠብን የተሞሉ ናቸው። ካለ ግጭትና አንዱ አንዱን ሳያደናቅፍ የሚደረግ የገና ጨዋታም የለም። የበለጠ አደገኛው ስፖርት ደግሞ ትግል ነው። ይህንን ትግል በማየት ሱስ የተያዙ ጥቂት ሕፃናትም አውቃለሁ። ወላጆች ልጆቻቸውን መጠበቅና ለሕፃንነት ዕድሜያቸው የሚገባቸውን ነገር መመልከታቸውን ማረጋገጥ አለባቸው። ልጆችን ከቴሌቪዥንም ሆነ በኢንተርኔት አጸያፊ ትዕይንቶችን እንዲያዩ እንዲገለገሉበት ከመስጠት በፊት የሚቻለውን ቅድመ ጥንቃቄ ማድረግ ያስፈልጋል። በጾም ወራት በምግብ አምሮት መጠመድና የልዩ ልዩ ምግቦችን ምስል እያዩ መጎምጀትም የተከለከለ ነው። ሔዋን ያደረገችው ይህንን እንደነበር አስታውሱ። ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ አየች፣ ከፍሬውም ወሰደችና በላች። ዘፍጥረት 3 ቁጥር 6። ቀሪው እንደምታውቁት ነው። በዚህ ዘመንም አትብሉ በተባልንበት በጾም ወቅት አፍን በምራቅ የሚሞሉ የሚያስጎመጁ ምግቦችን በየስፍራው እናያለን። መኪናን፣ ቤትን፣ ዕቃዎችን፣ ልብስን ወዘተ እየተመለከቱ በምኞት መቃጠልም ሌላው በዓይናችን የምንፈጽመው ኃጢአት ነው። የኃጢአት አሻሻጩ ዲያብሎስ ጌታችንን በፈተነው ጊዜ እጅግ ረጅም ወደ ሆነ ተራራ ወሰደው። የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ሰይጣን በተመሳሳይ ዘዴ ምድራዊ ነገሮችን እንድንመኝ እኛ ለእርሱ እንድንበረከክ ይፈትነናል። ጌታችን የመጽሐፍ ቅዱስን ቃል በመጥቀስ ዲያብሎስን ተቃውሞ ድል አድርጎታል። እኛንም ሲፈትነን ይህንኑ ማድረግ ይገባናል። ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። እንግዲህ የዓለም ወዳጅ ሊሆን የሚወድ ሁሉ የእግዚአብሔር ጠላት ሆኗል የሚለውን ቃላት ማስታወስ ይገባናል። ባለምቀኛ ዓይን ወይም ባለቀናተኛ ዓይን መሆን ሌላው የዓይናችን ፈተና ነው። ሌሎች ያላቸውን ነገር በምቀኝነትና በቅናት መመልከት በብሉይም ሆነ በሐዲስ ኪዳን እንድንጠነቀቀው የተነገረን ኃጢአት ነው። መጽሐፈ ኢዮብ ሰነፍን ቅናት ያጠፋዋል ይላል። ለወይኑ አትክልት ስፍራ ሰራተኞችን ሊቀጥር ማልዶ የወጣው የባለቤቱ ሰው ምሳሌም ቀናተኛ ሰው በእግዚአብሔር ዘንድ ምን ያህል የተጠላ እንደሆነ የሚያሳይ ምሳሌ ነው።
ሠራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆመው አየ። እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6ና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎቹን ቆመው አገኘና ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ? አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውንም ትቀበላላችሁ አላቸው። በመሸም ጊዜ የወይኑ አትክልት ጌታ አዛዡን ሠራተኞችን ጥራና ከኋለኞች ጀምረ እስከ ፊተኞች ድረስ ደሞዝ ስጣቸው አለው። በ11ኛው ሰዓትም የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞችም በመጡ ጊዜ አብዝተው የሚቀበሉ መስሏቸው ነበር። እነርሱም ደግሞ እያንዳንዳቸው 1 ዲናር ተቀበሉ። ተቀብለው እነዚህ ኋለኞች 1 ሰዓት ሰሩ፣ የቀኑንም ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እርሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልሁህም? በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘብ የወደድሁትን አደርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩ ዓይንህ ምቀኛ ናትን? ይላል መጽሐፍ ቅዱስ። ብዙ ሰዎች ከእግዚአብሔር እጅግ የራቁ ሰዎች እንዴት በሕይወታቸው መልካም ነገሮችን ያገኛሉ ብለው ይጠይቃሉ። ይኸው ሐሳብ 72ኛውን መዝሙር የጻፈልን የመዝሙረኛው የአሳፍም ነበር። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና እንደ ሰው በድካም አልሆንሁም፣ ከሰው ጋርም አልተገረፉም። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ ይላል። ከእነዚህ ሁሉ የውትወታ ጥያቄዎች በኋላ እግዚአብሔር ፍጻሜያቸውን አሳየው፣ እንዲህም ሲል ነገረን። ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልሃቸው። እንዴት ለጥፋት ሆኑ! በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። በእግዚአብሔር ዘንድ ፍትሐዊነት የለም። ለዘላለማዊ ሕይወት የሚያስፈልጋቸውን ምግባር አለመስራትን ለሚመርጡ ሰዎች በዚህ ሕይወት የድርሻቸውን ይሰጣቸዋል። መጽሐፍ እንደሚል አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ከሰወርኸው መዝገብህም ሆዳቸውን አጥግበህ ልጆቻቸው ብዙ ናቸው፣ የተረፋቸውንም ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን ላይ እጠግባለሁ። መዝሙር 17 የባለጸጋው ሰውና የአልዓዛር ታሪክም ሌላ ምሳሌ ነው። ባለጸጋው ሰው አብርሃምን አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ ሲለው፣ አብርሃም ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ ሲል መልሶለታል። ዓይናችንን እንዴት በተገቢው መንገድ እንጠቀም? አንድ ሰው ራሱን ማስለመድ ያለበት ክፉ ነገሮችን አለማየትና አለመመኘትን ብቻ አይደለም። በእያንዳንዱ ሰውና በእያንዳንዱ ነገር ውስጥ አምላኩን ማየት መልመድ አለበት። ይህንን እንዴት ማድረግ እንደምንችል የሚያስረዱ ምሳሌዎችን በበረሃውያን አባቶች ታሪክ ውስጥ እናገኛለን። አንድ መነኩሴ ወደ እስክንድሪያ ከተማ መልእክት እንዲያደርስ አበምኔቱ ላኩት። ሲመለስ መነኮሳት ጠየቁት፣ እስክንድሪያ እንዴት ናት? እርሱም እንዲህ ብሎ መለሰላቸው፣ በእስክንድሪያ ምንም ነገር የማየት ተልዕኮ አልነበረኝም። አንድ ጉዳይ ሊፈጽም ነበር የሄደው፣ ሌላ ምንም ነገር ማየት አልፈለገም ነበር። በሌላ አጋጣሚም እርቃንን ተመልክቶ እንኳን የእግዚአብሔርን ፍጥረት ከማድነቅ በላይ ምንም ስሜት ያልተሰማው አባትም ነበር። እኛም በመንፈሳዊ መነጽር ነገሮችን መመልከትን፣ ሕይወት ባላቸውም በሌላቸውም ነገሮች ውስጥ አምላክን መመልከት ልንለምድ ይገባል። በጾታ ከእናንተ ተቃራኒ የሆኑ መልከ መልካሞችን ባያችሁ ጊዜ የፍትወት ምክንያት ከምታደርጓቸው ይልቅ እነርሱን የፈጠረ እግዚአብሔርን አስቡ። ጌታችን ዓይንህ ብሩህ ሲሆን ሰውነትህ ሁሉ ብር ይሆናል ያለውን ይህንን ነው። በተመሳሳይም ያማረ ቤትን ባየ ጊዜ በሰማያዊት ኢየሩሳሌም ያለውን እውነተኛውን ቤትህን አስታውስ። ይህ ቤት እንዲህ ያማረ ከሆነ በእጅ ያልተሠራው እግዚአብሔር ለእኔ ያዘጋጀልኝ ቤት ምን ያህል ያማረ ይሆን ብለህ ከራስ ጋር ተነጋገር። ኢየሩሳሌም የደስታ ቤቴ ሆይ ወደ አንቺ የምመጣው መች ነው? ዋይታዬ የሚያበቃው ደስታሽንስ የማየው መች ነው? የሚለውንም ዝማሬ በልብህ ደጋግመው። ዘመናዊ መኪናም አይተህ በተደነቅ ጊዜ ኤልያስን ይዘው ወደ ሰማይ ያረጉት ሰረገላዎች ምንኛ ይልቅ ያማሩ እንደሆኑ አስብ።
ሌላው አባቶች የሚከተሉት መንፈሳዊ ልምምድ ደግሞ ነገሮችን ባዩ ጊዜ የጌታን መከራ ማሰባቸው ነው። ለምሳሌ ገመድ ባየህ ጊዜ ጌታ ለአንተ ሲል እንደታሰረ አስብ። ሚስማርም ስታይ ስለ አንተ ኃጢአት የተቸነከረበትን የጌታን ችንካር አስብ። በመጨረሻም ባለማወቅ ያያቸውን ነገሮች ከአእምሮ ሰርዛቸው። ያየኸውን ክፉ ነገር በቁርጠኝነት ከአእምሮ አውጥተህ ጣለው። ጌታችን ዓይንህ ብታሰናክልህ አውጥተህ ጣላት ያለውም ለእንዲህ አይነቱ ነው። ክፉን ሐሳብ ከአእምሮ አውጥተህ በዓለት ላይ ፈጥፍጠው። መጽሐፍ ቅዱስ እንዲህ እንደሚል ሕፃናቶችሽን በዓለት ላይ የሚፈጠፍጣቸው የተመሰገነ ነው።